ቤቲ ክረምት የት ነሽ? ክረምት ቤተሰብ ጋር ቤተሰብን እንዴት ነው? ምን እየሰራሽ ነው የምትቀርቢው ምናምን? ተማሪዎች አንቺ አድቫይስ አድርጊ ብትባይ እንዴት አድርገው ያሳልፉ ብለሽ ታስቢያለሽ? ከተማ ልጆች ከሆኑ እና የገጠር ልጆች ሲሆኑ የሚያሳልፉበት መንገድ የተለያየ ነው። እውነት ለመናገር ዳግመኛ እስከምንገናኝ መልካም ቆይታ እንዲሆንልን በሰላም እንዲያገናኘን ምኞቴ ነው። ሰኔ ሰላሳ አንዱ ይወድቃል ሌላ ሲነሳ። ሰላም የደምስ ኢንተርቴይንመንት ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በደምስ ኢንተርቴይንመንት ተገኝቻለሁ ማለት ነው። ከሰሞኑ እንግዲህ ደምስ ቪዲዮ እየሰራ አልነበረም። የዛም ምክንያት የሆነ እንግዲህ ፈተና ምናምን ስለነበረ እየሰገጠ ምናምን ነበር። እንግዲህ ፎር ለመስራት ነው መሰለኝ እና በጣም ተጨናንቆ ምናምን ስለነበረ ያው ሰሞኑ ቪዲዮ አልሰራም እና እንግዲህ እነሱም ይመጣሉ። ከዛ እንግዲህ እስካሁን የነበረን ቆይታ ምናምን እንጨዋወታለን። አብራችን ቆዩ። እንዴት ናችሁ? ደህና ናችሁ? አማን ነው? ሰላም ናችሁ? ደህና ናችሁ? አማን ደህና ናችሁ? ጠፋችሁ? እንዴት ነበር? ምንድነው ካሜራ እሺ፣ ዛሬ ትንሽ እንጫወት ምናምን ብለን ከቤተሰብ ጋር ነን። እንግዲህ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንግዲህ ከሰሞኑ ትንሽ ጠፍተናል እናውቃለን እና የፈተና ወቅት ከመሆኑ አንፃር ነው የጠፋ ነው እና ትንሽ ጊዜ በጣም ተጨናንቀን ስለነበረ በዛ ምክንያት ነው የጠፋ ነው እና ይኸው ዛሬ እንግዲህ ተመልሰን ዳሬ እንድንመጣ አድርጎናል ማለት ነው እና እስከ መጨረሻ ቪዲዮ ድረስ አብራችሁን ቆዩ። እኔ ሰላም ልበላችሁ ጊዜ አልሰጠዋትም። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? ትንሽ ጠፍተን ከረምን መሰለኝ። ያው የፈተና ወቅት በመሆኑ ነው። እስኪ ዛሬ ትንሽ እንጫወታለን። ከእንግዲህም ትንሽ ረዘም ላለ ጊዜ ልንለያይ ስለምንችል እናወራለን። ጥሩ ቆይታ ይኖረናል። ተከታተሉ። አንዳንድ ጥያቄዎችን እጠይቃቸዋለሁ። ፈተና እንዴት ነበር እና ክረምትን እንዴት ነው የምታሳልፉት የሚለው ነገር ጥያቄ አቀርብላችኋለሁ ማለት ነው። የእነሱን ምላሽ እንግዲህ የምናይ ይሆናል። አብራችን ቆዩ። ፈተና እንዴት ነበር? ፈተና እንግዲህ ትንሽ ተጨናንቀን ነበር። ቢሆንም ግን በሰላም ጨርሰናል እና ጥሩ ነበር የነበረው ቆይታ። ያው አሪፍ ነው፣ እንዳጠቃላይ አሪፍ ነው። አንብበ ነበር ማለት ነው። ያው መቼስ ቁጭ አትል ተማሪ እስከሆንክ ድረስ ስራ ትምህርት አይደለም ሌላ ስራ እስከሌለ ድረስ ያው ትንሽ እንትን ማለት አይቀርም እሱም እና ዞሮ ከዛ አንፃር አሪፍ ነበር የነበረው ሁኔታ። ውጤት እንዴት አያችሁ? አሪፍ ነው እግዚአብሔር ይመስገን። ኤ ፕላስ ነው አመጣ። ኤ ፕላስ እንግዲህ በእርግጥ ውጤት ሙሉ አላየንም። እንግዲህ ይመጣል ብለን እናስባለን። አንዳንድ ወቅት ሁሉም ባይሆንም ብለን እናስባለን። አይዘጋም ማለት ነው ዘንድሮ። ይሄ ከባድ እኮ ነው። ፎር ለመዝጋት እኮ በቃ ምንም በቃ ጊዜ እንደዚህ በቃ በጥንቃቄ ማሳለፍ አለበት። ትምህርት ላይ በደንብ ትኩረት ማድረግ አለበት። እኛ ደግሞ ያን ያክል ብዙ ያው በጣም እንትን የምንባል አይደለም እና ከዛ አንፃር ነው። ሰላም እንዴት ነሽ ቤቲ? አለ ይመስገን። እንዴት ነህ ዳሬ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም አለሁ ደህና ነኝ። ፈተና እንዴት ነበር? ፈተና ምንም አይደል፣ ጥሩ ነበር። እንዴት ነበር? ምንም አይደል። መችቶሻል? መችቶኛል። ተዘጋጅተሽ ነበር ማለት ነው? በትንሹ በአቅሜ ልክ ሞክሬያለሁ። ጥሩ ነበር ማለት ነው። ፊድባኩ እንዴት ነበር? ባኩኛ እኮ አላየንም ሲጀምር ገና እንድን ያየነው። እሱም እግዚአብሔር ይመስገን ጥሩ ነበር። እንዴት ነበር? ምሽቻል? ደህና ነው። የቻርጅ ምናምን መጣ? ዘመዶች አሉ። ችግር የለም እሱ አይመጣ ዘመዶች አሉ። እሱማ መምጣት አለበት ግዴታ። ከሱ ካራቀ ራሱ አሪፍ ነው። በቃ አሪፍ ነው።
አሁን ደግሞ ሌላ ጥያቄ ጠይቃችኋለሁ ማለት ነው። ክረምትን የት እንደሚያሳልፉ ምን እየሰሩ እንደሚያሳልፉ ቤተሰብ እያገዙ ነው ወይስ ሌላ ስራ የግል ስራ እየሰሩ ነው ወይ የሚለውን ነገር አሁን ጠይቃችኋለሁ። አብራችሁን ቆዩ። እሺ ደምስ ክረምት የት ነው የምታሳልፈው? ክረምት እንግዲህ ያው ቤተሰብ ነው የማሳልፈው። እዛ ሄጄ በጣም ብዙ ስራ አለብኝ። ከዚህ ሲሄድ ምን ትሰራለህ? አረ በስማ እሱ በጣም አሁን ከምንድነው ብዙ ከመሆኑ አንፃር ይሄ ነው ብዬ ባወራ ትንሽ እንትን ስለሚል ምን ያላጋነንከው እንደዚህ ከሁላችሁም በላይ ነኝ ምናምን አላልኩም ግን አይ ጀስት የምሬን ነው እውነት። አሁን ከዚህ ሄጄ በቃ ስራ ነው የምገባው ቀጥታ ሄጄ ማለት አሁን ብዙ ሰው የሚመስለው አሁን ከዚህ ሲወጣ ምናምን የሆነ ከትምህርት ጊዜ የ3 ወር ምናምን እረፍት አለ ብሎ ነው የሚያስበው። ግን በእርግጥ የኛ እረፍቱን የምናሳልፈው በስራ ነው ማለት ይቻላል ከዚህ ወጥተን ማለት ነው። አይ ጥሩ ነው ቁጭ ከማለት መስራት ቤተሰብ ማገዝ ምናምን እሱ መሆኑ በጣም አሪፍ ነው። እውነት ነው እና በዛ ሁኔታ ነው የምናሳልፈው እና በእርግጠኝነት ደግሞ እዛም ሆኜ ለተመልካቾቼ አንዳንድ እንትኖችን እሰራለሁ ብዬ አስባለሁ። ኮኔክሽን በደንብ የሚሰራልኝ ከሆነ እና ያን ጊዜ ታዩታላችሁ። ጠብቁ። እንግዲህ ክረምት ቤተሰብ ምናምን ያሳያችኋል። እንደ ቭሎግም ሊሆን ይችላል ማለት ነው። ምናምን እንደዛ እንትን በቃ ኮኔክሽን የማያስቸግረኝ አይነት ከሆነ በእርግጠኝነት አልጠፋም እና ያህላል ማለት ነው። ሁልጊዜ እመጣለሁ ብዬ አስባለሁ። እንግዲህ እኔ ያቀድኩት እንደዛ ነው። በእርግጥ ቢዚ ሊሆን ይችላል ግን ከስራው ጎን ለጎን ባለችኝ ትንሽ ጊዜ እንደዛ እየተጠቀምኩኝ በምን ሁኔታ እንዴት እያሳለፍኩ እንደሆነ ለተመልካቾች ለማድረስ አስቤያለሁ ማለት ነው። አይ መልካም እንደዛ ከሆነ ጥሩ ሐሳብ ነው። አሁን ደግሞ ቤቲን እጠይቃታለሁ ማለት ነው። ቤቲ የት እንደምታሳልፍ ምን እየሰራች እንደምታሳልፍ ምናምን እጠይቃታለሁ ማለት ነው። ቤቲ ክረምት የት ነሽ? ክረምት ቤተሰብ ጋር ቤተሰብን እንዴት ነው ምን እየሰራች ነው የምትቀርቢው ምናምን? ቤት የሚሰሩትን ሌላም የውጭ ስራ ስላለ ቤት ዝም ብሎ መቀመጥ አይደለም እና እዛ ስራ ውስጥ አግዛታለሁ እናቴን ማለት ነው። አባትሽን አታግዢም ማለት ነው? አይ አባቴማ እንትን ነው ቢሮ ነው የሚሰራው። ወረቀት ልጽፍ አልችልም እዛ ሂጅ እንደ ሴክሬታሪ ምናምን። አይ ችግር የለውም እናቴን ይሻላል። ወደ እናቷ አድልታለች ማለት ነው። እንግዲህ እዚህ ጋር አዳምጡኝ፣ መደለት አይደለም ግን ሰው የሚያስፈልገው ስራ ስለሆነ ነው። ዘሮ ነው እንደዛ ከሆነ እና ወደፊት አሁን ምን እያሰብሽ ነው? በቃ ክረምትን እንደዛ አድርጌ ለማሳለፍ አስቤያለሁ። ስመለስ ደግሞ እንግዲህ ፈጣሪ እንደፈቀደ 3ኛ ዓመት ነው የምንደርሰው። በጥሩ ሁኔታ ትምህርት እንጀምራለን። አለቀ። ክረምት ታነቢያለሽ? ወይ አላነብ የእረፍት ጊዜ ነው? አይ እረፍት ከቤተሰብ ጋር ያለ ሪሌሽን ነው እንጂ ትምህርት አይደለም። ያኔ ላይ የአሁኑ ጥያቄ ደግሞ ሌሎች ተማሪዎች እንዴት አድርገው ወይም ከቤተሰባቸው ጋር ያሳልፉ ምን እያደረጉ ያሳልፉ የሚለውን እስኪ አድቫይስ ይሰጡናል። እንዴት አሁን ሌሎች ተማሪዎች አንቺ አድቫይስ አድርጊ ብትባይ እንዴት አድርገው ያሳልፉ ብለሽ ታስቢያለሽ? ክረምትን በእርግጥ ብዙ ተማሪ በጥሩ ሁኔታ እንደሚያሳልፍ እርግጠኛ ነኝ። ያው ቤተሰብ ጋር ከሆኑ ቤተሰብን በማገዝ ከዛ ደግሞ ስራ መስራት ቢዝነስ በቃ ገንዘብ የሚያገኙበት ስራ እንደዛ ካላረጉ ደግሞ ገንዘብ የሚያገኙበትን ስራ ሰርተው በቀላሉ የትምህርት ወጪያቸውን ራሳቸው ያለምንም ችግር እየሸፈኑ መማር ይችላሉ። ሲቀጥል ደግሞ ቤተሰብን ማገዝ በሁለቱ መንገድ ተማሪዎች ከዚህ ከግቢ እንደወጡ ቢያሳልፉ መልካም ነው ብዬ አስባለሁ። እሺ ደምስ አንተስ ምን ትላለህ በዚህ ጉዳይ ላይ? ኦኬ እኔም ከሷ የተለየ ብዙ የለኝም ግን ምንድነው የከተማ ልጆች ከሆኑ እና የገጠር ልጆች ሲሆኑ የሚያሳልፉበት መንገድ የተለያየ ነው። እውነት ለማናገር ማለት ከተማ ላይ ሲሆን በእርግጥ እንደዚህ በግላቸው ምናምን ስራ የሚሞክሩ ይኖራሉ። እንደዚህ በበጎ አድራጎት ምናምንም ደግሞ በጣም በሰፊው እንደዛ የሚያሳልፉ ልጆች አሉ ምናምን ከዚህ ከወጡ በኋላ ማለት ነው። እና የገጠር ልጆች ደግሞ ቀጥታ ቤተሰባቸው ጋር ሄደው ከቤተሰብ ጋር እዛ ኖርማሊ ስራ ስላለ እዛ ነው የሚያሳልፉ ከቤተሰቦቻቸው ጋር ቤተሰቦቻቸውን በማገዝ ምናምን እንደዛ ነው የሚያሳልፉት። እና እኔ የምምለው ምንድነው የገጠር ልጆች ለሆናችሁ በቃ አሁን ኦሬዲ ከዚህ ከግቢ ወጥተናል ወይም እየወጣን ነው ሰሞኑን
እና ቀጥታ የምንሄደው አሁን ቤተሰብ ጋር ነው። ቤተሰብ ጋር ከመሆኑ አንፃር ደግሞ ብዙ ስራዎች ይጠብቁናል አሁን ከዚህ ስንሄድ ማለት ነው። እና እዛ በምናሳልፍበት ታይም በቃ በደንብ በዚህ ባለችን ኦሬዲ 2 ወር ኦር 3 ወር ምናምን ጊዜ ያለንና በዚህ ታይም በቃ በደንብ ቤተሰባቸውን ያግዙ ወይንም አግዙላለሁኝ በደንብ ማለት አሁን ቤተሰብ ይሄንን ምንድነው በጋውን ሙሉ እኛ ስንማር እዚህ እኛ የሚያስፈልጉ ነገሮችን ብዙ ነገር ከበር ሲያደርጉልን ቆይተዋል። አብዛኛው በዛ ስለሆነ ማለት ነው። በእርግጥ ሙሉ ለሙሉ ላይሆን ይችላል በራሱም እንትን የሚማር ምናምን ሊኖር ይችላል እና ግን አብዛኛው ተማሪ ማለት ይቻላል ያው ቤተሰብ ከበር በሚያደርግለት ምናምን እያንዳንዱ የሚያስፈልጋቸው ወጪዎች እንደዛ ስለሆነ እነሱ በጋውን ሲያግዙን የከረሙ ስለሆነ እኛ ደግሞ በተራችን በዚህ አጭር ጊዜ ውስጥ በደንብ እነሱን ማገዝ አለብን እና በደንብ ስራ ላይ ትኩረት አድርገን በቅንነት ለቤተሰባችን ታዛዥ ሆነን እንደዛ ብናሳልፍ ጥሩ ይሆናል ብዬ አስባለሁ። ወደ ከተማ ላሉት ልጆች ደግሞ ስመጣ በእርግጥ አሁን እኔ የኔን ፐርስፔክቲቭ ነው እያወራሁ ያለሁት እንጂ የሁሉም አንድ ነው ማለት አይደለም። ምክንያቱም የተለያየ እንትን ስለሆነ ማለት ነው። እና ከተማ ላሉት ልጆች እኔ ምንድነው የምለው ከዚህ ወጥተው በብዛት እንደዚህ ዝም ብለው ከቤተሰብ ጋር የሚያሳልፉ አሉ። በቃ የራሳቸውን የግል ስራ አላቸው እንደዛ ቢሞክሩ ማለት ያን ያክል ብዙ ከተማ ያሉት ልጆች ብዙ ያን ያክል የተለየ ቤተሰብን የሚያግዙበት ሁኔታ አለ ብዬ አላስብም። ምክንያቱም በጋውንም ክረምቱንም ተመሳሳይ የሆነ ያኗሯር ሁኔታ ስለሆነ ያለው ማለት ነው። እና ያው እረፍት ነው ለነሱ በብዛት እንደዚህ የራሳቸው ስራ ካሌላቸው እንደዛ ነው የሚያሳልፉት። እና እንደዛ አይነት ላይ ያሉ ልጆች ከሆኑ እንደዚህ በጎ አድራጎት ምናምን ብዙ አይነት በከተማዎች እንደዚህ ላይ እንትን ይኖራሉ። በክረምት ወቅት ላይ ብዙ የበጎ አድራጎት ስራዎች ይኖራሉ። እነዚህ አቅመ ደካሞችን መርዳት ሊሆን ይችላል፣ የነሱን ቤት መጠገን ሊሆን ይችላል እና ብቻ የተለያየ የበጎ አድራጎት ስራ ይኖራል ክረምት ላይ እና በዛ ሙያ ተሰማርተው ለነሱም በቃ ጥሩ የህሊና እንትን ጊዜ ኖሯቸው እንደዛ ቢሆን የተሻለ ነው ብዬ አስባለሁ። ሲቀጥል እንደዚህ ቤት ሄደው ደግሞ ከዚህ ወጥተው ጎን ለጎን እዚህም ሆነው ግቢም ሆነው የራሳቸውን እንደዚህ ጎን ለጎን የሚሰሩ ምናምን ልጆች አይጠፉ የራሳቸውን የግል ስራ ማለት ነው። እና ከዚህም ወጥተው ደግሞ ከዛ በበለጠ ሁኔታ በደንብ ትኩረት አድርገው በዛ ሙያቸው ባላቸው ሙያ ላይ ተሰማርተው ጥሩ ቆይታ እንዲኖራቸው በዛ ጠንክረው እንዲሰሩ እኔ እንደዛ እመክራለሁኝ ማለት ነው። በአጠቃላይ እና በዚህ ሁኔታ ቢያሳልፉ ብዬ በከተማም በገጠርም ላሉት ተማሪዎች ወደ ቤተሰቦቻቸው ሲቀላቀሉ በዚህ ሁኔታ ቢያሳልፉ ብዬ እመክራለሁኝ ማለት ነው። እሺ ስለሰጠን ሀሳብ በጣም እናመሰግናለን ማለት ነው። ሰኔ 30 ሰኔ 30 አንዱ ይወድቃል ሌላው ሲነሳ። ለዛሬ የነበረኝ ጥያቄ ይህንን ይመስል ነበረ። እስኪ የምትጨምሩት ሀሳብ አስተያየት ካላችሁ ኦኬ። እኔም በመጨረሻ ማለት የምፈልገው ምንድነው እና ይችን 2 ወር ኦር 3 ወር አካባቢ በምትቆዩበት ሁላችሁም በሄዳችሁበት መልካም ነገር እንዲገጥማችሁ እመኛለሁ። የጥሩ የሆነ የረፍት ጊዜ እንዲኖራችሁ እመኛለሁኝ እና በአጠቃላይ ከልብ የምር ወዳችኋለሁ። ውድ ጊዜያችሁን ሰጣችሁ አብራችሁን እስከዚህ ሰዓት ድረስ ስለቆያችሁ ከልብ አመሰግናለሁኝ። መልካም ክረምት ይሁንላችሁ እላለሁ። እሺ ቤትስ? እኔም ብዙ የተለየ ነገር የለኝም። እንደዚሁ ውድ ተመልካቾቻችን ለሆናችሁና ቤተሰባችን ለሆናችሁ ዳግመኛ እስከምንገናኝ መልካም ቆይታ እንዲሆንልን በሰላም እንዲያገናኘን ምኞቴ ነው። የዛሬው ቪዲዮአችን ይህንን ይመስል ነበረ። ጥያቄያችንን በዚህ አብቅቷል ማለት ነው። እንደወደዳችሁት አልጠራጠርም። ሀሳብ አስተያየታችሁን በኮሜንት እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ከወደዳችሁ ደግሞ ላይክ በማድረግ ለብዙዎች እንዲደርስ ምክንያት ሁኑላለሁ ማለት ነው። መልካም ክረምት ይሁንላችሁ። እንወዳችኋለን። ባይ ባይ።